ይሉንታ ጉዳት አለው። አገርንም ይጎዳል፣ ራስንም ይጎዳል። እኔ እንኳን ይሉንታ ቦታ የለውም። ምክንያቱም አንደኛ እኔ ወታደር ነኝ። ይሉንታ ለሚያመጣው ካለማወቅ ነው፣ ከእውቀት ማጣት የተነሳ ነው። ቀላል አይደለም። ይሉንታ ጥሩም ነው መጥፎም ነው። ተረጋጋስ። እየቀረጸ ነው፣ እየቆጠረ ነው። ሰላም ናችሁ ቤተሰብ? እንዴት ናችሁ? አማን ናችሁ? ሩቅም ቅርብም ያላችሁ እኔ አሸናፊ ይባላል። ይሄ ኖኪት ቻናል ነው። ኖኪት ቻናል ነው። በኖኪት ቻናል ላይ ትልልቅ ሰዎችን የህይወት ልምዳቸውን እንጠይቃለን። ስትሪት ኢንተርቪው ነው የምናደርገው። መንገድ ለመንገድ ላይ እየባቶቻችንን ታላላቆቻችንን እያስቆምን ስትሪት ኢንተርቪው እናደርጋለን ማለት ነው። ጋይሶች የምንጠይቃቸው ስለ ይሉንታ ያላቸውን አስተሳሰብ እንጠይቃለን። እኛ ወጣቶች፣ የአሁን ጊዜ ወጣቶች በይሉንታ ምክንያት በጣም ነው የምንሰቃየው። ከህልሞቻችን ከትልቅ ህልሞቻችን የምንቀረው በይሉንታ ምክንያት ነውና እስቲ አባቶቻችን፣ እናቶቻችን፣ ታላላቆቻችን ስለ ይሉንታ ያላቸው አስተሳሰብ ምንድነው? ይሄንን እንረዳለን ጋይሶች። እናንተ ደግሞ ሰብስክራይብ በማድረግ ያላችሁን አስተሳሰብ ያላችሁን ሀሳብ ኮሜንት በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ቪዲዮ ነው የምንሄደው። ስንት አባቶች ፈቃደኛ ይሆኑልኛል? እኔስ ደፍሬ ስንት አባቶችን ያላቸውን አስተሳሰብ ጠይቃለሁ። እነሱስ ካሜራ ይፈራሉ አይፈሩ? ፈቃደኛ ይሆናሉ አይሆንም? ይሄን የምናይ ይሆናል። ቀጥታ ወደ ቪዲዮ ነው የምንሄደው። ሰብስክራይብ በማድረግ ቤተሰብ የሆነ ጋይሶች ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። ሰላም አባቴ። በአመት አሸናፊ ይባላል ከኖኪት ቻናል ላይ የመጣሁትና አሸናፊ ይባላል ከኖኪት ቻናል ላይ የመጣሁት። ከኖኪት ቻናል ዩቲዩብ ላይ ነው የምሰራው። ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ፣ ለኛ ለወጣቶች ስለሚጠቅም እና ፈቃደኛ ከሆኑ 3 ደቂቃ ብቻ ላናግሩት። ብዙዎቻችን በይሉንታ ምክንያት ሰዎች ምን ይሉኛል በሚል ምክንያት ከህልሞቻችን ወደ ኋላ እንቀራለንና ይሉንታ እርሶ ጋር ምን አይነት ቦታ አለው? እኔ እንኳን ይሉንታ ቦታ የለውም። ምክንያቱም አንደኛ እኔ ወታደር ነኝ። ወታደር ስለሆንኩ በራሴ እንትን ነው የምሄደው። የተሰማኝም ለህይወቴም ይጠቅማል ብዬ የማምንበትን ነው የማደርገው። በእርግጥ መጥፎ ነገር አለ፣ ጥሩ ነገር አለ። ግን እንደ ክርስቲያናዊ ህይወት የምፈልገው በጎን፣ ሰላሙን፣ ፍቅሩን፣ የተሻለውን። እኔ ደግሞ በወጣትነቴ ብዙ ነገር አይቻለሁ። እንዳልኩ ወታደር ነኝ። ሻለቃ ነኝ በማዕረግ የደርግ ጊዜ ከ10 ዓመት በላይ በኤርትራ ነው የቆየሁት እና ብዙ ክፉ ደግ በጣም ብዙ ነገር አይቻለሁ። ከዛ በኋላ ደግሞ አሁን ያለውን ህይወት አይቻለሁ። እግዚአብሔር ልጆች ሰጥቶኛል፣ ፍሬ ሰጥቶኛል። ከልጆቼ ከኔ ብዙ እንዲማሩ ፈልጋለሁ። ለዚህ ልጆችን የማስተምረው በጎውን የሆነውን ነገር ለራሳቸው ወደፊት የሚጠቅማቸውን ነገር ነው የማስተምራቸው፣ የምነግራቸው ነው። ይሄ የኔ የህይወቴ ፕሪንሲፕል ይሄ ነው። ሰውት ለይሉንታ ቦታ ለመስጠት ማድረግ ያለብን ነገር ማድረግ እዚህ ላይ ነው ማለት ነው። ወሳኝ ነው እንጂ የሚገርሙ አባቶች ናቸው፣ ወታደር ናቸው። እኔ ያሉ የማደርገውን ነገር ማድረግ ካለብኝ ያደርጋለሁ። ልጆቼንም በዚህ ፕሪንሲፕል ያሳደግኩት ነው ያሉትና ይሄ ትልቁ ፕሪንሲፕላቸው ነው ማለት ነው። ቪዲዮን እንዳያችሁት ጋይሶች እንዴት አያችሁት? አሁንም ቀጥታ ወደ ሌላ ቪዲዮ ነው የምንሄደው። ሌላ ቪዲዮ ነው ማሳያችሁ። እስቲ እኚህን አባትን ጠይቃቸው፣ እንጠይቃቸው ምንም ሳንፈራ። ሰላም ነው አባት፣ እንዴት ነው? አሸናፊ ይባላለሁ ከኖኪት ቻናል የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ፣ ለኛ ለወጣቶች ስለሚጠቅም እና ፈቃደኛ ከሆኑ 3 ደቂቃ ብቻ ላናግሩት። የመጀመሪያው ጥያቄ ብዙዎቻችን በይሉንታ ምክንያት ሰዎች ምን ይሉኛል በሚል ምክንያት ከህልሞቻችን ወደ ኋላ እንቀራለንና ይሉንታ እርሶ ጋር ምን አይነት ቦታ አለው? ይሉኝታ በእኔ በኩል 2 አይነት ነው ያለው። ይሉኝታ ጥሩም ነው መጥፎም ነው። ይሉኝታ ምንድነው የሚባለው? ባህል አለ፣ የኢትዮጵያውያን ባህል ማለት ነው። አሁን ባህሉ ከባህሉ አንዱ እንትን ይሉኝታ ነው፣ አንዱ ጉዳይ ማለት ነው። ስለዚህ ይሉኝታ ክፉ ስትሰራ ለምሳሌ መንገድ ላይ እዚህ እንዳትሸና ይሉኝታ ነው የሚከለክልህ።
ሰው ምን ይለኛል ማለትም ቆንጆ ነው። ለስነ ምግባር ከሆነ ለጥሩ ስራ ከሆነ ማለት ነው። በበጎ ስራ ደግሞ በይሉኝታ የምትተወው ስራ ካለ እሱ ይጎዳል። ስለዚህ በዚህ መልኩ ካየው ይሉኝታ የሚጎዳበት ምክንያት አለ። የሀገርህን ባህል አክብረህ ሰው እንዳያየኝ ማለት ነው በይሉኝታ መልክ አይተህ ለበጎ ካዋልከው ይሉኝታ ጠቃሚም ነው ጎጅም ነው የሚል እምነት ነው ያለው። እንዳያችሁት ነው። እኛ አባት ያሉት ደግሞ ይሉኝታ ጠቃሚም ነው ጎጅም ነው ብለዋል። ከሀገራችን ባህል ጋር አስተሳስረውና እንደሰማችሁት ነው። እና እንዴት አያችሁት? ቪዲዮዎችን እንዴት አያችሁት? ማስተካከል ያለብኝ ነገር ምንድነው? ሐሳባችሁን አስተያየታችሁን ጻፉልኝና ካሜራ ይልወጥኩ የጠየቅኳቸው ማለት ነው። የምሬን ነው ብላችሁ ስልኬን እንደዚህ ይዤ ነው እነዚህ አባቶች የጠየቅኩት። ማይኬን ይዤ ስልኬን እንደዚህ ይዤ ነው በካሜራ እንደዚህ ነው የቀረስኩት። ካሜራ ማን የለኝም ራሴ ነኝ የቀረስኩትና እንዴት አያችሁ? ሐሳባችሁን ጻፉልኝ እስቲ። እናንተም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደምታውቁት ስትሪት ኢንተርቪው ማድረግ ቀላል አይደለም። ስልኬ ወድቆ ነበር። አንድ አባት እስቲ እየመጡ ነው። ፈቃደኛ ከሆኑ እንጠይቃለን። እስቲ እንጠይቃቸው ውስጥ ምንም እስቲ እኔ መፍራት ምናምን አያስፈልግም። ደግሞ ሲያምሩ ቦርሳቸውን ይዘው ጃኬታቸው ያምራል። እስቲ እንጠይቃቸው። ሰላም ነው አባት፣ እንዴት ነው? ትልልቅ ሰዎችን ህይወት ልምዳቸውን እጠይቃለሁ ለወጣቶች ስለሚጠቅምና ከኖክ ቻናል የመጣሁት። ፈቃደኛ ከሆኑ 3 ደቂቃ ብቻ ላናግሩት። በአሁን ጊዜ ብዙ ወጣቶች ብዙ ሰዎች በይሉኝታ ምክንያት ሰዎች ምን ይሉኛል በሚል ሀሳብ ከህልሞቻቸው ወደ ኋላ ይቀራሉና ይሉኝታ እርሶ ጋር ምን አይነት ቦታ አለው? እኔ ጋር ይሉኝታ የለም። ለምን? በአምላክ ታመነ። ይሉኝታ የሚያመጣው ካለማወቅ ነው፣ ከእውቀት ማጣት የተነሳ ነው። ሰዎች በእውቀታቸው ኩር ስለሆኑ ይሉኝታ ያጠቃቸዋል። ይሉኝታ ጉዳት አለው። አገርን የሚጎዳል፣ ራስን የሚጎዳል። ይሉኝታ ምንድን ነው? ከዚህ ዋናው አምላክን መስማት የሱ ጥበብና አካሄዱ ካስተካከለ የሰው ልጅ የተሻለ ኑሮ ሊኖር ይችላል። ስለዚህ አካሄዳቸውን ማስተካከል አለባቸው። ይሄ ነው። ያው እኛ አባት እንዳያችሁት ፈቃደኛ ሆነውልኛልና ምንድነው ያሉት? ይሉኝታ ምንድነው ነው ያሉት? ይሉኝታ ምንድነው? መጨረሻ ይሉኝታ ምንድነው ነው ያሉት? ዋናው ከእግዚአብሔር ጋር ከፈጣሪ ጋር ራስን ምግባርን ማስተካከል ነው እንጂ ሰው ምን ይለኛል ብለህ ምናምን ወደ ኋላ መቅረት የለብህም። እና ይመችዎት አባቴ እላለሁ።